ማር ምንድነው የምናገኘው ረብ? ምንድነው የምናገኘው ፋይዳ? ምንድነው የምናገኘው ጥቅም? ምዕመናን የፈረሱ ቤተሰቦች እንዳይኖሩ፣ የተጎሳቆሉ ባለትዳሮች እንዳይኖሩ፣ የተተዉ ልጆች እንዳይኖሩ፣ በምድራችን ላይ መረን የወጣ የኃጢአት ግንኙነት እንዳይኖር፣ ወጣቶች ወደ ጽድቅ ሕይወት እንዲገቡ ኑሯቸውን ሕይወታቸውን እግዚአብሔርን ደስ በሚያሰኝ መንገድ ጽድቅን ለመፈጸም እንዲበቁ ይሄን ትምህርት መማር በዋናነት የሕይወት መንገድ ይሆናል። ለዚህ ነው ይህንን ትምህርት ጥቂት እንድንማር የመረጥኩት። ንጹህ ትውልድ በምድራችን ላይ እንዲኖር የሚፈልግ ሰው ስለዚህ ጉዳይ በቅጡ ያስባል። ይህንን ትምህርት ጉዳዩ ያደርጋል። እርግጠኛ ነኝ ንጹህ ትውልድ ትፈልጋላችሁ። ፍትህ፣ ርትዕ የሚያጸኑ መሪዎች ከዚህ ንጹህ ትውልድ ይገኛሉ። ድሃ የማይበድሉ የማይሆነው እህቴ ሆይ ከዚያ ይልቅ ከውድ የትዳር አጋርሽ የክርስቶስን ባለጠግነት ወይም አንተ ወንድሜ ሆይ የነፍስ ባለጠግነትን ፈልግ። የክርስቶስ ባለጠግነት ምንድነው? ጽድቅ ነዋ። መዳንን ያወርሰኛል ወይ? ሰማያዊ ባለጠግነት ከክርስቶስ ጋር አንድነት ያደርጋል ወይ? ምዕመናን ለዚህ ነው ስለ ሙሴ የተጻፈውን ቃል መጽሐፍ ቅዱስ ላይ አይታችሁ ከሆነ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ ከማለቱ በፊት በግብፅ ካለው ጊዜያዊ ገንዘብ ይልቅ ይላል ከክርስቶስ ጋር መነቀፍን መረጠ ይላል። የክርስቶስን ባለጠግነት መረጠ ይላል። እህቴ ሆይ ብዙ ገንዘብ ካላቸው ከዚህ ዓለም ሰዎች ይልቅ ክርስቶስ ያለው አንድ ምስኪን ድሃ ለጽድቅ ይሆንሻል። ቀይ አትመልከቱ። ይሄ የተሰፈር ሰው ነው እንዳትሉ ደግሞ አለው። የወላጆቹንም ቀይ አትመልከቱ። ክርስቶሳዊ ይሁን እንጂ ሰማያዊ ዜጋ ይሁን እንጂ ሰፈሩ የሰማይ ሰው ይሁን እንጂ አገሩ የእግዚአብሔር አገር ይሁን እንጂ ምን አገባችሁ? ከሰሜን ይምጣ ከደቡብ ምን አገባችሁ? ሰፈሩንም የሰፈሩንም ቀይና ይቅርታ፣ በዚህ ዘመን ቋንቋ ለመናገር ሎካል ይሁን ዲያስፖራ ብቻ ክርስቶስ ይኑርበት እንጂ እናንተ ምን ነካችሁ? እየሰማችሁ ነው? አደራችሁ ክርስቲያኖች፣ ክርስቶሳዊ ነው ወይ? እግዚአብሔር አለው ወይ? በየትኛውም ቋንቋ ይናገር፣ የትኛውም ሀገር ሰው ይሁን እግዚአብሔርን የሚፈራ ይሁን እንጂ የነፍስ ንጽህናን ገንዘብ ለማድረግ የሚጋደል ምስኪን ይሁን እንጂ ልባምነትና መልካምነት ይኑረው እንጂ ሀገሩ ክርስቲያን ይሁን እንጂ ምን ይመለከተናል? አደራችሁ አደራችሁ በዚህ ዘመን እንደወረደብን አይነት ውርጅብኝ እንዳትኖሩ እናንተ እግዚአብሔር ጋር ይሁን እንጂ ወደ ሰማይ ሀገር ይዞን የሚሄድ ባል፣ ወደ ሰማይ ሀገር ይዛን የምትሄድ ሚስት ትሁን እንጂ ሚስት ትሁን እንጂ ውበት ጥሩ ነው ቢገኝ ቆንጆ ማን ይጠላል? ዋና ነገር ግን አይደለም። እየሰማችሁ ነው? ዋና ነገር አይደለም። መለሎ ቢገኝ ማን ይጠላል? ሰልካካ ብትገኝ ማን ይቅጣል? ከሁሉ በላይ ግን የነፍስ ውበት ይበልጣል። ታዛዥነቷ፣ እሺ ባይነቷ፣ ደግነቷ፣ ልባምነቷ፣ የነፍስ ውበቷ
የነፍስ ደም ግባቱ እሱን ተመልከች። ይሄማ ለምንድን ነው ውበት ሐሰት ነው፣ ደም ግባት የሚከስል ነው። ሲራክ እንዳለው በቆሙ እያለ የሚተላ ነው ውበት። እሱን ማዕከል አድርገህ ከገባ ትንሽ ነገር ሲበላሽባት ልትሄድ ነው። ለዚህ ነው እሱን ትኩረት የማይደረገው። እናንተ እህቶቼ የነፍስ ውበትን የልብ ደም ግባትን እሱ ላይ ትኩረት አድርጉ። እንሰማለን እኮ ወፈረች ብሎ ሌላ የሚቀይርባት፣ ስትወልድ አጥሚቷን ቲክ እያደረገ መከራ የሚያበላት በሉ ልቋል ስትጠጣች ምን እዚህ ውስጥ መከራ አስበላ ልቧ ነው እንጂ ወገቧን ምን አሳየህ አንተ ጎበዝ። 8 ቁጥር ትሁን 88 ቁጥር ግድ የለህም። የልብ ውበት እየሰማችሁኝ ነው? የነፍስ ሰልካካነት፣ የነፍስ ፍጽምነት እሱ ላይ ነው ክርስቲያን የሚያተኩረው። ብዙዎች በዚህ መከራ በልተዋል። ብዙዎች 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 በምን ቋንቋ ልግለጸው? እንዴት ብዬ ላስረዳችሁ? ይህ ዓላማ አይደለም። እስኪ ቅዱስ ዮሐንስ አፈወርቅ የመሰለው አንድ ግሩም ምሳሌ አለ። እስኪ ልጠይቃችሁ። ነብናት ዘምናት በጣም ቆንጆ የምትመስላችሁ ምን ንብ አይተዋቁም? የለም እዚህ ነው ወዳጄ። ንብማ አላያችኋትም? ምስኪን እኮ ናት። ድርፉጭ ያለች መብረር እንኳን የማትችል አላያችኋትም? የሚቀጥለው ስመጣ ነብይ ይመጣል። ወስተውስ ዝንብ ናት እንጂ በጣም ስሊም የሆነች ሞዴል ነው እኮ የምትመስለው። ዮሐንስ አፈወርቅ ነው የሚለው እኔ አይደለም። ዝንብ ናት በጣም ቆንጆ፣ ግንስ ማር የሚባል ነገር የላትም። እውነት አሰብ ማር የምታገኘው እዛ ውስጥ ነው። ደግሞ ቆንጆ ተው አልኳችሁ አላልኩ? ሰምታችሁኛል። ስወርድ መከራዬን እንዳታበሉኝ በሰላም መሄድ እግዚአብሔር ስጦታዎች ናቸው። እውነት አሰብ ማዕከል ግን አይደረጉም። ለምን? ልጅን ሊሰጥ የሚችለው ማን ስለሆነ? ወንድም ሴትም በዚሁ ስልጣን አላቸው። እግዚአብሔር ካሰጠ ምን ልታረግ ትችላለች? የሴት እንቁላልን የወንድ ዘርን አዋህዶ እግዚአብሔር ደም አርግቶ አጽን ሰክቶ ሰው ካላደረገ እሱ ወይም እሷ ኬት ልታመጣ ትችላለች? ለዚህ ነው ማዕከል አይደረግም። ለዚህ ነው መጽሐፍ ቅዱስም ትኩረት ያላደረገበት። ልጅ ከሌለ ተፋቱ የሚል አንድም ቦታ አታገኙ። ለዚህ ነው ንጽሐ ነፍስን፣ ፈሪሃ እግዚአብሔርን፣ ልባምነትን፣ መልካምነትን እነዚህን ነው እንጂ ዓላማ የምናደርገው ገንዘብ፣ የወላጆችን ባለጠግነት፣ ቀየውንም፣ ልጅንም፣ ውበትንም፣ ደምግባትንም ትኩረት አናደርግም። ዓላማ ምንድን ነው? ዓላማ ያልሆኑት ምንድን ናቸው? እነዚህን ነገሮች ትንሽ ጠቆም ማድረግ ያለው ጊዜ ካለኝ አንድ ሁለት ነገር ጨምሬ ያበቃል። ምን እናንሳ? ጠቃሚ የሚሆነው 47 ደቂቃ ተጠቅሜ ያለው አንድ 5 ደቂቃ ተጠቅሜ ያበቃለሁ። የተወደዳችሁ ኦርቶዶክሳውያን አረዳድና አመለካከታችን ወይም ስለ መንፈሳዊ ሕይወትና ስለ መንፈሳዊ የሕይወት መንገዳችን የጋብቻችን ቤተሰብ ምስረታችን ምንድን ነው ሊኖረን የሚገባው አረዳድ? እሱን ላስቀድም። መጀመሪያ እዩ የኔና የእናንተ ክርስቲያናዊ ወይም ክርስቶሳዊ አረዳዳችን ምንድን ነው ካላችሁኝ፣ ጋብቻ፣ ትዳር፣ ቤተሰብ የእግዚአብሔር ስጦታ ነው ብሎ መረዳት። እህቴ ሆይ ይህንን ወንድሜን የሰጠኝ እግዚአብሔር ነው። ወንድሜ ሆይ ይህችን አጋሬን የሰጠኝ እግዚአብሔር ነው ብለህ እንደ እግዚአብሔር ታከብራታለህ። ምክንያቱም የሕይወት አጋርና ትንከባከባታለህ። አረዳዱ አቲቲዩዱ ይሄ ነው። እንደዚህ ነው የምንረዳው። አለበለዚያስ ምኞትህና ፍላጎትህን ብቻ ማይካ ምንድን ነው የሚሆነው? በቃ በተቃውሞ በንጭንጭ ነው ቤቱ የሚኖረው። ስለዚህ ይህን አዎንታዊ አረዳድ የእግዚአብሔር ስጦታ ናቸው። የእግዚአብሔር ስጦታ ናት፣ የእግዚአብሔር ጸጋ ናት ብለህ ስለምታስብ ተጠንቅቀህ ትኖራለህ። ባልሽን እንደ አለቃ አንቺን ራስሽን እንደ ምንዝር መቁጠር ከጀመርሽ እንደ ሰራተኛ ያክል ትእዛዝ ተቀባይ ትሆኛለሽ። በዚህ ምክንያት ቅሬታና ተቃውሞ አቅራቢ ትሆኛለሽ። ከዚያም ወደ አመፀኝነት ታድጊያለሽ። ይሄ ምን ይሆናል? አሉታዊ አረዳድ ይኖረዋል። ባልሽን እንደ አለቃ ብቻ ታየዋለሽ። ስለዚህ
እልህ፣ አመፀኝነት፣ አለመታዘዝ፣ ፉክክር፣ ግብግብ ነው የሚሆነው። ስለዚህ ፍቅር ለዘውትር አይወድቅም። እሱን አጽንተን ነው የምንኖረው። ይህ አረዳዳችን ነው። አንዳችን ለአንዳችን የእግዚአብሔርን ፈቃድ እንደምንፈጽም ክርስቶስን ቃላት፣ ትእዛዛት እንደምንተገብር ሆነን ነው በቤታችን የምንኖረው። ደግሞ አለው አንዳችን ለአንዳችን የእግዚአብሔርን ፈቃድ ለመፈጸም እንደተዘጋጀን መቁጠር አለብን። አመለካከታችሁ በቃ ትዳሩ ስትገቡ፣ እጮኛም ስትይዙ፣ ስታገቡ የእግዚአብሔርን ፈቃድና የእግዚአብሔርን ትእዛዛት በቤቴ ውስጥ እየፈጸምኩ ነው የምትሉት። የክርስቶስን ትእዛዛት ልንፈጽም ነው ትዳር ውስጥ የምንገባው። የሕይወት መንገድ ተባብለናል። በዚህ ውስጥ ምን አለ? የክርስቶስን ትእዛዛት የእግዚአብሔርን ፈቃድ የሚፈጽም ሰው ፍቅርና ርኅራኄ ያሳያል። አንዱ ለአንዱ መስዋዕት ይሆናል። ክፉን ወደ መልካም ይቀይራል። ለቁጣ ይታገሳል። ለክፉ ደግ ይሆናል። ሲታመም ይንከባከባል። መታዘዙ ከትዳሩ ጀምሮ ወደ ሁሉም ይደርሳል። አንዳቸው ለአንዳቸው ወደብ እንጂ ወጀብ አይሆኑም ያለው ሊቁ ለዚህ ነው አለች። ጨርሻለሁ። አይዟችሁ። መጠቅለያዬ በጣም ወሳኝ ነጥቦች በፍጥነት ተናግሬ ነው ማበቃ። አንዲት እህት እንዲህ አለች፣ ባሌ እኔን እጮኛ እንዳደረገኝ በቀን በርካታ ሰዓት ነው የሚደውልልኝ አለች። በላሽ? አዎ በላው። ይዘጋል አለች። ትንሽ ቆይና ደውሎ ጠጣሽ? አዎ ጠጣው። ይዘጋል አለች። ትንሽ ቆይና የት ነሽ? ሊፍት ውስጥ እየገባሁ ነው። እሺ ይዘጋል። ትንሽ ቆይና ከሊፍቱ በሰላም ወጣሽ? ነፍሴን ጥብስቅ አድርጎ ነው መከራ የሚያበላኝ አለች። በስልክ እቤት ስንገባስ ትዳር ዝንስ አለ። ስልኩን ተውና እና ቤት ውስጥ ሲገባ ግን አለች ባሌ ያን ሁሉ የሚደውልበትን ስልኩን አስቀመጠና ሪሞት ኮንትሮል ይዞ አለች ቴሌቪዥኑ ላይ አበቃ። ፍቅር ለዘውትር አይወድቅም። ሁል ጊዜ እየሰማችሁኝ ነው። ጥቂት ነጥቦች ምንድን ነው ታዲያ? አንድ ኦርቶዶክሳዊ ወደዚህ ህይወት ሲገባ ቅድሚያ ሊሰጠው የሚገባ ምንድን ነው? እነሱን ተናግሬ ያበቃል። አንደኛ የሃይማኖት አንድነት ያስፈልገናል። ምን አልኳችሁ? የሃይማኖት አንድነት አንድ መሆን አለ። አደራችሁ ከርማችሁ አሁን ሃይማኖታችሁን ችላ ብላችሁ ምንም ይሁን እንጂ ችግር የለም ብላችሁ ገብታችሁ ነፍሳችሁ አንድ ቀን እግዚአብሔር መፈለጉ አይቀርም። እየሰማችሁኝ ነው? ያን ጊዜ ለአምልኮት እግዚአብሔር ትጨነቃላችሁ። ስለዚህ በሃይማኖት እንዳትደራደሩ። እየሰማችሁኝ ነው? በተለይ እህቶቼ ለገንዘብ ብላችሁ የሆነ ነገር ስለሚገዛላችሁ እነዚህን ኦርቶዶክሳውያን ክርስቲያኖች ገንዘብ የላቸውም ብላችሁ ንቃችሁ ወደ ሌላ በተለያየ ነገር ተስባችሁ እንዳትሄዱ። የሚበልጠው ህይወት የመንግስተ ሰማያት ከእግዚአብሔር ጋር የምንኖረው ህይወት። የሃይማኖት አንድነት ማስረጃ አለን። ቅዱስ ጳውሎስ እንዲህ ይላል፣ ሴት ባሏ በህይወት ሳለ በህግ የታሰረች ናት። ባሏ ቢሞት ግን የወደደችውን ልታገባ ነፃነት አላት፣ በጌታ ይሁን እንጂ ወባይቱ ምእመናን ይላል። ከምእመናን ወገን ይሁን እንጂ ይላል። አንቺ እህቴ ሆይ አንተም ወንድሜ ሆይ ከምእመናን ወገን ይሁን እንጂ አግባ። እየሰማችሁኝ ነው? ከምእመናን ወገን። ይህ አማርኛው በጌታ ይሁን እንጂ። ለዚህ ነው በጌታ ነን የሚሉት አንዳንዶች። በጌታ ይሁን እንጂ መጽሐፍ ቅዱሳችን ከምእመናን ወገን